ቢለዋወጥ ሰውም እንደ ዘመን ትዝታው አይጠፋም ከስሜት ፍቅር ቆንጂት የኢትዮጵያም ወርቃማው የሙዚቃ ታሪክ ሲነሳም አብሮ ስማቸው የሚነሳው በተወለዱ በ89 ዓመታቸው ሕይወታቸው ያለፈው የአንጋፋው አርቲስት መራዊ ስጦት ስም ነው። ለመሆኑ መራዊ ስጦት ማን ናቸው? የወርቃማው የኢትዮጵያ የሙዚቃ ታሪክ ባለውለታ አርቲስት መራዊ ስጦት በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ናቸው። ትዝታወጠፋም ከስሜት ፍቅር ቆንጂት በሕይወቴ ላይ የምፈልገው አንተ ምኞት ያለህ የኢትዮጵያ አንድነት ተከብሮ ይህ የጎሳ በሽታ ጠፍቶ በሰላም ታላቅ አገር ነች። ታላቅ መሪዎች ነበሯት። ስለዚህ ፍቅር የሰፈነባት ኢትዮጵያ ለማየት እድል ቢኖረኝ ከዚህ ውጭ የሚመኘው ነገር የለም። ምንም ቢለዋወጥ ሰውም እንደ ዘመን ትዝታው አይጠፋም ከስሜት ፍቅር ቆንጂት የአምባሰሉ ንጉስ የክላርኔት ንጉስ በመባል የሚታወቀው ጋሽ መራዊ ስጦት ውለታቸው በ1928 ዓ.ም ሆኖ እድገታቸውም ከወሎ አምባሰል ልዩ ስሙም ዳቃ ወረዳ ነው። ከአምባሰል ወጥተው በክላርኔት አምባሰልን ወደር በማይገኝለት ሁኔታ በመጫወት በሙዚቃ መድረክ ላይ ነግሰውም ኖረዋል። አርቲስት መራዊ ስጦት አምባሰልን ሲጫወቱ አይቶ ስሜቱ የማይኮረኮር የማያነባም የለም። ከ55 ዓመታት በላይ በቆየበት የሙዚቃ ህይወቱ በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንዲሁም በኃላፊነት አመራር ቦታ ላይ ለበርካታ ዓመታትም አገልግሏል። የሙዚቃ ህይወታቸው የሚጀምረው በ1942 ዓ.ም ገናም የ14 ዓመት ልጅ እያሉ የማዘጋጃ ቤት በወቅቱ የሙዚቃና ቲያትር ማስፋፊያ ጎንደሬው ገብረ ማርያም የተሰኘ ቲያትርና የመንገድ ላይ የሙዚቃ ትርኢት ፋንፋር ባንድ ለማሳየት ደሴ በመጡበት ወቅት ልባቸው ይሰረቅና እሳቸውም እንደነሱ መሆን እንደሚፈልጉ በመጠየቃቸው አዲስ አበባ ከመጡ እናስተምሮታለን ይሏቸዋል። ይህ ቃል በጊዜው ከሰጡት ውስጥ አንዱ ተስፋዬ ሳህሉ ወይም አባባ ተስፋዬ ነበሩ። እሳቸውም ለአዲስ ዓመት የእንቁጣጣሽ አበባ ስለው በየሹማምንቱ ቤት በማዞር 50 ብር ይሰበስቡና ወዴት ነው የሚለው ጥያቄ እንዳያስጨንቃቸው ሆን ብለው ብርድ ልብስ ቀደው ላሰፋ ነው በሚል ሰበብ ከቤትም ይወጣሉ። ከአንድ ጣሊያናዊ ሾፌር ጋርም ተነጋግረው በትሬን ታኳትሩል ተጭነው ወደ አዲስ አበባም ይመጣሉ። አጠያይቀውም ቃል የገቡላቸውን ሰዎች ያገኙና በ14 ዓመታቸው የሙዚቃ ትምህርታቸውን ይጀምራል። ከትምህርታቸው ጋር አንድ ላይ ማደሪያና የኪስ ገንዘብ ጭምር ይሰጣቸውም ነበር። በወቅቱ ከሳቸው ጋር አብረው ከነበሩት ሙዚቀኞች መካከል የሳክስፎኑ ንጉስ ጌታቸው መኩሪያም አንዱ ናቸው። 6 ዓመት በዚህ ሁኔታ ካሳለፉ በኋላም የጃንሆይ 25ኛ የብር ኢዮቤልዩ በዓል ምክንያት በማድረግም የአሁኑ ብሔራዊ ቲያትር የቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ቤት ሲቋቋም ከተመረጡት 13 ሙዚቀኞች መካከልም አንዱ በመሆንም መስራች ሆኑም። በአርመናዊው አስተማሪና አለቃቸው ሙሴ ነርሲስ በምግባራቸውም ሆነ በትምህርት አቀባበላቸው የሚደነቁት አርቲስት መራዊ ከሙሴ ነርሲስ እልፈት በኋላም የሙዚቃ ክፍሉን ተረክበው ለ30 ዓመታት ባለቃነትም አገልግሏል። በዚህም ወቅት ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ጠለለ ከበደ፣ ፍቅርተ ደሳለኝና ለበርካቶች ግጥምና ዜማ ደርሰዋል፣ ሙዚቃም አቀናብረዋል። ከነዚህም ውስጥ የምኒልክ ወስናቸው የእንጆሪ ፍሬ፣ ትዝታ ያረጅም፣ ስኳር ስኳር፣ አፈራትን ፈጊኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌረዳም፣ የመልካሙ ተበጀ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅርተ ደሳለኝ ልማት ልማት፣
ሌሎችም ይገኙበታል። የዓለም ሚስጥር ገላጭ ብርብር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ሚስጥር ይገኛል ብዕር የማያውቀው። እኔ ሁለት ነገሮች በወጣትነት ዕድሜ ገጥመውኛል። ሁለት ልጆች፣ አንዷ በተለይ አጭር በጣም አሁን ድረስ ከሀገር ጠፍታለች የለችም። ይህች ልጅ 4 ኪሎ ከማርያም ወደ ታች በጣም ራንገር ትለብሳለች። ቁመናዋ ስታየኝ በቃ ምን ትላለች? እንዴት ነው አንድ ልጅ እናቷ ስታይ እንደምትጓጓ አይነት እንደዛ ታየኛል። እኔ ደግሞ ፈራታለሁ፣ ላነጋግራትም አልቻልኩ። እግዚአብሔር የሚገርም ነገር ነው እኮ። በመጨረሻ ጊዜ ይህ እንግዲህ 1 ዓመት በላይ 2 ዓመት ቆይቷል። ብሔራዊ ቲያትር ሲኒማ ያመጣ ፈልጋ አሽመራዊ ወደ ውጭ መሄድ ነው አለች። ጎኔ ቁጭ ብላ ደነገጥኩ። ከዚህ ቀደም አነጋግሬያት አላውቅም፣ ስሟን እንኳን አላውቅም። መሄድሽ ነው? እሺ የት ነው የምትሄጂው? ወደ ውጭ ልጅ ኮን ቤተሰብ ቻው አልኩ። በቃ ይህች ልጅ ከህሊና የምትወጣ አይደለች። ትዝታ ረጅም ያወጣሁበት ምክንያት ውበት ቢጠወልግ ሰውነት ልጃችን ትዝታ ረጅም ነው፣ ፍቅር ረጅም ነው። ከዛ ነው እንግዲህ በእሷ ምክንያት ያወጣው ዜማ ነው። የትውልድ ሀገሬ ደስታ ላገኘው ባለም ሁሉ ዙሬ ከንቱ ፍጥረቱኜ ተገዥ ለስሜቴ ድካምሽን አልካስም ታላቁ ትምህርቴ ከነዚህም ባሻገር ከ200 የማያንሱ አቤታዊ መዝሙሮችን ሎሬት ጸጋዬ ገብረመድህንና ለሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችንም ደርሰዋል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መርሃዊ ስጦት ናቸው። በአፄ ኃይለ ሥላሴ በዘመነ ደርግና በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ሕዝብ መዝሙር የጋሽ መርሃዊ ትንፋሽ ተቀርጿል። ዜማው በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውን የሰሩት ጋሽ መርሃዊ ስጦት ናቸው። በሙያው ኦልባክ ፒፕል ሙዚክ ፌስቲቫል ጨምሮ በናይጄሪያም፣ በግብጽ፣ በሱዳን፣ በቻይና፣ በራሽያም፣ በአሜሪካና ሌሎችም ሀገራት ሀገሩን ወክሎም ተሳትፏል። በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታም ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴትና በሲዲም አስቀርጸዋል። ለዚህና መሰል አስተዋጽኦም በተለያዩ ጊዜያት ሽልማቶችንም አግኝተዋል። ከጃንሆይ የማበረታቻና የመጽሐፍት ሽልማት፣ በደርግ ጊዜ በማስታወቂያ ሚኒስቴር የመስኩን ሰራተኛ ወርቅ ተሸላሚ፣ የዓለም አቀፍ ጎልድ ሜርኩሪ ሽልማቱ ዓለም አቀፋዊና ትላልቅ የዓለም መሪዎችን ጨምሮ ሳይንቲስቶችና ምሁራን የሚሸለሙት ነው። በሌላ መልኩ ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት፣ በሰሜን አሜሪካ ኢትዮጵያውያን አርቲስቶች ማህበር የክብር ሽልማት፣ የባህልና ቱሪዝም ሚኒስቴር በዓል ማዕከል የክብር ዋንጫ ተሸላሚ፣ ከጠቅላይ ሚኒስትር ዶክተር አብይ አህመድም የክብር ሜዳሊያ ሽልማትን ጥቂቶቹም ናቸው። የቤተሰብ ወዳጅ አገር ትዝታ አይረሳም ምንጊዜም ባዘን በደስታ። ጋሽ መርሃዊ ጡረታም ከወጡም በኋላም ከሙዚቃው ሳይርቁ እስከ ቅርብ ጊዜ ድረስ ከብሔራዊ ቲያትር ደጅም አይጠፉም።
የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫወት እስከ ተከለከሉበት ጊዜ ድረስ ክላርኔታቸውን ይዞ መገኘት ባለባቸው ቦታ ሁሉ እየተገኙ ህዝብን ያስደስቱም ነበር። በተሰጥኦም ያምናሉ። አዳዲስ ወጣቶች በመጡም ጊዜ ካሉበት አድኖ በማግኘትና በማበረታታትም ይታወቃሉ። አርቲስት መራዊ ስጦት ባላቸው ጊዜ ሁሉ ባለተሰጥኦ ልጆችን በማደን ችሎታቸውን እያደነቁም እየመከሩ የሚያበረታቱና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን ጭምር የሚደግፉ የሙያ አባትም ጭምርም ናቸው። ለዚህም የዓለም አቀፍ ሜርኩሪ ሽልማታቸው ወጣት ባለሙያዎች ባዩት ጊዜ እንዲበረታቱበትና እንዲነሳሱበት በማሰብ በስጦታ መልክ ለኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ቢሮም እንዲቀመጥም አስረክበዋል። ትዝታው አይጠፋም ከስሜት ፍቅር ቆንጂት